ንገሪኝ ስሙ ቪዲዮ ሰራለሁ ሌላው እንዳይነሳል። ከዛ ቀጥሎ ደግሞ ወጣት አንተ አትቀርባትም። እኔ የሀገር ከሀገርም ልጅ አልፎ የሰፈሬ ልጅ ናት። ገባህ? አንተ አትቀርባትም ለሷ። ይሄንንም ብዬ ወጥቼ እከላት ናት አላልኩም። እኔ ስሟን ሜንሽን አላረኩም። እሷ ከዚህ በፊት ስትናገር በነበረው አንደኛ ከዚህ አካባቢ አይገባም፣ ቆይ አሳያችኋለሁ እመቤቴን ብላ በማለችው፣ ሶስተኛ ያ ፎቶ ከተፖሰተ በኋላ ስቶሪ ላይ አርጋ ስለነበረ የሆነ ነገር ከዛ በፊት የማፈነዳው ነገር አለ ብላ ተናግራ ስለነበረ እንጂ እኔ ቃል ጠላት አይደለችም። ገባ? ከአንተ በላይ እኔ ቀርባታለሁ። ለማቃቃር የሆነ እንደዚህ ዙሪያ ያንተን ፎቶ ቤትን ስም ለማጥራት እኔ እና እሷን ለማቃቃር እንትን አትበል፣ አትሄድ። ቅድም ማስረጃ እሱ ብሎኛል አልክ፣ የለህም። እንኳን ለአንተ ለማላቀ ለገዛ ለማቃቸው እሷ ናት ብዬ ስሜሽን አላረኩም። ገባ? ማለት ምን መሰለሽ እዚህ ጋር ማለት ነው እኔ ያልሰማችሁት ነገር እኮ አሁን ራሱ እኮ ለቃል እያወራሽ በቀደም ለቃል እያወራሽ በቀደም ነግሬሻለሁ። ለምን አንደኛ ለምን በአካል ልታገኛት ፈለግ? እሺ አስረዳሽ። እሱ ለምን እንዳገኘዋት እኮ ዋን ባይ ዋን ሰከንድ በአካል ሌላ ነገር መጀመሪያ ለሱ ልመለስለት። ኦኬ ነው ለምን በአካል አንደኛ ኦኬ ለምን በአካል እንዳገኘዋት ነግሬሻለሁ። ላስተካክል። አንደኛ ከሁለቱ ጋር ተነጋግሬ ይህን ጉዳይ ከዚህ በኋላ በህግና በህግ ብቻ ነው የምንሄድበት ብያቸዋለሁ። ለምን ኢንፐርሰን ሊያገኛት እንደፈለገ ማወቅ እፈልጋለሁ። ቴንክ ዩ። እሺ ብሬ ጥያቄው እንደሰማከው በህግ እንጨርሰዋለን ብዬሽ ነበር። ለምንድን ነው በአካል ልታገኛት የፈለከው? ለምን ተቀልሽ እንደዛ አደረኩት? ሀቢባ እኔ የሚዲያ ሰው ነኝ። እኔ ሚዲያ እጠቀማለሁ። እኔም ቤቴ ከፍቼ እንደፈለኩ ያኔ ማውራት እችል ነበር። ለምን እኔም እንደሰው ቲክቶክ አለኝ። እኔ ለምንድን ነው ያንን ነገር ያሰብኩት? እቺ ልጅ አዊ ጋር ስለማገኛት የሀዊ ጓደኛ ነች። መጀመሪያ እስኪ እናጣራ። ለምን ካሱ አንደበት ሪስፔክት ሰው እኮ ለሰው እኮ ሪስፔክት ሲኖር ባይዛው መጥቶ የሚያናገርሽ ሰው አንቺ ጋር የሚመጣ መጀመሪያ አንቺ ሪስፔክት ሲኖር ነው። ሪስፔክት ያለው መጀመሪያ አንቺ ጋር የማይመጣም ሲቀጥል ወደ አንቺ የማይመጣም ሁለተኛም ማለት ነው። አንድ ሰው ለሰው ሲያከብር ቀጥታ መጥቶ በውስጥ ጉዳዩን ለምን እንደዚህ ተደረገ ብሎ ለማጣራት የመጣው ብሬ እሷን ለመግደል አይደለም፣ እሷን ለማጥፋት አይደለም። በኢየሱስ ስም ጥሩ ነገር አስቢ። ቲጂ መሀል ላይ አትግቢበት። እሱ ተናግሮ ሲጨርስ ያንቺ ተራ ላይ ሚውትሽን አብተሽ ተመልሻለሽ። ቀጥል። እሺ ዛሬ አይደለም አቢባኔ ይመጣ ነበረው ቆይቻለሁ፣ የሚመጣ ነበር። ያን ቀንም ላይቭ መግባት ይችል ነበረ። ግን እኔ ፍጹም እንደዚህ አይነት ነገር ይመጣል ብዬ አላሰብኩም። እኔም አላየሁትም፣ ቪዲዮም ቲክቶክም አልጠቀም ብዬሻለሁ። ያንን ነገር ሳይ እሷን ከስተመራችን ያቺኛው ከስተመራችን ለምን ሀዊ ጋር ለምትቀርብ ሰው ነው መጀመሪያ የምትይው ወደ ሚዲያ ሳትመጪ ለምን ሀዊ አታገናኝንም እና ያቺን ልጅ ለምን አላወራትም ብዬ በሀዊ የእሷን ቤት መግቢያ ማግኘት አለብኝ በሀዊ በኩል። መቼም አንቺን ቪዲዮ ታያለሽ፣ ከሀዊ ጋር ብዙ ቪዲዮ ትሰራለች፣ ይገናኛሉ። ያንን ነገር አስቤ ነው